ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ቪዲዮውን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር ያረጋችሁ፣ ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉላችኋለሁ። እንግዲህ እዚህ ጋር እንደምታዩት ሎሚ ከለር በልሙጥ የተሰራ በነጭ ሎሚ በነጭ የተሰራ ባለ 11 ቁልፍ በጣም የሚያምር የትራስ ጨርቅ ነው። መጋረጃ ማች አለው ማለት ነው። ሁለት ተከፋች ነው። ይሄ 5 በ4 ነው። ገበሩ 4 ሜትር ከላይ ያለው 5 ሜትር ማለት ነው። ይሄ ስስ በስስ መጋረጃ ይባላል። እንደምታዩት እንግዲህ በጣም ያምራል። ስስ በስስ ፈለጋችሁ እናንተ በፈለጋችሁት ከለር ዲዛይን አቀርብላችኋለሁ ማለት ነው። እንግዲህ ውድ ደንበኞቼ ወደዚህ ስንመጣ እዚህ ጋር የረከቦት ስፍራ አለ። ቁመቱ እንደዚህ 1 ሜትር ሲሆን ስፋቱ ደግሞ 75 ሴንቲ ነው። እንደምታዩት የምግብ ስፍራም አላት። ያው ቦታ ስላልበቃኝ አልፈረሽኩትም። እንደዚህ አድርጌ ላሳያችሁ። የምግብ ስፍራውን ቁመቱ 2 ሜትር ስፋቱ ደግሞ በ1 ሜትር የተሰራ የምግብ ስፍራ ነው ማለት ነው። እንግዲህ ውድ ደንበኞቼ እንደምታዩት በጣም ያምራል። እዘዙላችኋለሁ። እንግዲህ ኢትዮጵያ ውስጥ የምገኘው እኔ ወሎ ከሚሴ ነው። የስራ ቦታዬ አረፋ የገበያ ማዕከል 41 ቁጥር እገኛለሁ። መታችሁ በአካል ማዘዝ የምትፈልጉ መታችሁ ማዘዝ ትችላላችሁ። እንዲሁም በኦንላይን ማዘዝ የምትፈልጉ ደግሞ ኢሞ፣ ቴሌግራም፣ ዋትስአፕ እጠቀማለሁኝ ማለት ነው። በዚሁ በ31 ቤቱ ነው የምጠቀመው ማለት ነው። እንግዲህ ውድ ደንበኞቼ የተለያየ እንግዲህ ቴሌግራም ቻናል ውስጥ ገብታችሁ የምታዩት በሙሉ የማቀርብ ነው መሆነው። እንግዲህ አረቢያን መጅልስ ሙሉ የወይባ እቃ ጭስ ማቀርባለሁኝ። የፈለጋችሁትን እንግዲህ ማዘዝ ብቻ ነው የሚጠበቅባችሁ። እንግዲህ ይህ እንግዲህ የማታቆኝም ታቆኛላችሁ፣ የማታቆኝም እንግዲህ ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ ሆኖላችኋለሁ ውድ ደንበኞቼ። ኢትዮጵያ ውስጥ የትም ሀገር ልክላችኋለሁ በትራንስፖርት ማለት ነው። መታችሁ በአካል ማሰራት የምትፈልጉም መታችሁ ማሰራት ትችላላችሁ። እንዲሁም ለርክብ የምትፈልጉ ለንግድ አቅርቦት አለኝ ማለት ነው። በችርቻሮ በእቁብ ብዙም ትጠይቁኛላችሁ። እንግዲህ መቀሌም ትልክ ያለሽ የምትሉኝ ያላችሁ። እስከዛሬ ያው መኪና ስለምለለ አልክም ነበር ወደዛ። አሁን ግን መኪና አግኝቻለሁና ልክላችኋለሁኝ። እንግዲህ አናግሩኝ እላችኋለሁ። የትም ሀገር ልክላችኋለሁ ኢንሻአላህ ውድ ደንበኞቼ። ይሄ እንግዲህ ወደ የአፋር ክልል የሚላክ ነው። እንግዲህ ወደ ዳሊፋጌ የሚላክ ነው። እናንተ ማዘዝ ትችላላችሁ ማለት ነው ውድ ደንበኞቼ። የፈለጋችሁትን ከለር ዲዛይን በራሳችሁ ምርጫ ሰራላችኋለሁ። ይሄ ያው በራስ ምርጫ ነው የሚሰራው። ብዙ ጊዜ ሰርቻ አላስቀምጥም፣ በሰው ትዕዛዝ ነው የምሰራው ማለት ነው። የሁሉም ምርጫ ስለሚለያይ ከለርም ሆነ ዲዛይንም የሁላችንም ስለሚለያይ በዛ መሰረት እሰራላችኋለሁ ማለት ነው ውድ ደንበኞቼ። ዋጋ ለማወቅና እንዲሁም ከለር ዲዛይን ለመምረጥ ቴሌግራም ወይም ኢሞ፣ ዋትስአፕ አናግሩኝ እላችኋለሁ። እንግዲህ ውድ ቤተሰቦቼ አብዛኛው ጊዜ ዋጋ ተናገሪም ለምትሉኝ እነዚህ ዋጋዎች እንግዲህ 450 እስከ 400 ድረስ ይሰራሉ። በእነዚህ በነባሮቹ ማለት ነው። የፊራሹ 1000 ነው፣ የረከቦት 1000፣ የምግብ 2000 ብር ነው ማለት ነው። ከዚህ የሚጨመርም አሉ፣ ባለ 450 አሉ እስከ 500 ብር ድረስ። ያው ዙሪያቸው ከሽከሽ ኖሮ መሀልም ከሽከሽ ሲኖር እስከ 500 ድረስ እንሰራለን። ከሽከሾቹ ውድ ስለሆኑ ማለት ነው። ያ ነገር ነው የሚለየው። ጨርቅነቱ ያው ነባሩና ያሁኑ ያው ይለያያል፣ ምጩ ማለት ነው። ጨርቅነቱ ዋጋው ጥራቱ አንድ ነው። ያው ምጩ ስለሚለያይ ነው ነባርና አዲሶቹ ያው የምናመጣባቸው ዋጋቸው ስለሚለያዩ የሚጨምርና የሚቀንስ እዛ ላይ ነው ማለት ነው። እንግዲህ ውድ ደንበኞቼ ላይክ አድርጉ፣ ቻናሌን አሳድጉልኝ እላችኋለሁ። እንግዲህ ውድ የዩቲዩብ ቤተሰቦቼ ለእናንተ ይጠቅማል ብዬ የማስበው ቪዲዮ በሙሉ ወደ እናንተ ሼር አድርግላችኋለሁ። እናንተ ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ ለሌሎች ማለት ነው። እንግዲህ ከዚህ ውስጥ እንግዲህ ያልጠቀስኩት ነገር ካለ ኮሜንት ላይ ያሳውቁኝ እላችኋለሁ ውድ ደንበኞቼ። ለዛሬ ያስኩት ቪዲዮ ይሄን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።